ምስራቅ አማራ ቀጠና ምኒልክ ዕዝ የንጉስ ሚካኤል አሊ ኮር አሃዶች በጋራ በመሆን ገነቴ ከተማን ተቆጣጠሩ። ንጉስ ሚካኤል ኮር የዘመቻ ባናዶ የተሳኩ ድሎችን በማስቀጠል ታላላቅ ተጋድሎችን እያደረጉ የሚገኙ ሲሆኑ ዛሬ ጥቅምት 5 2018 ዓ.ም የኮሩ አሃዶች ታላቅ ተጋድሎ በማድረግ ገነቴ ከተማን ተቆጣጥረዋል። በጎንደር የሚንቀሳቀሱት ሁለቱ የአማራ ፋኖ አደረጃጀቶች አንድነት መፍጠራቸውን ተከትሎ በርካቶች ደስታቸውን እየገለጹ ነው። በአማራ ፋኖ ህዝባዊ ድርጅት የጎንደር ጠቅላይ ግዛት ዕዝ እና በአማራ ፋኖ ብሔራዊ ኃይል የሰሜን አማራ በላይ ዘለቀ ዕዝ ከፍተኛ አመራሮች የአንድነት ስምምነት ማድረጋቸውን የሚያሳዩ ፎቶግራፎችን በጋራ አሰራጭተዋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ከጸረ አማራው አገዛዝ ሰራዊት ጋር የሚደረገው ተጋድሎ በተለያዩ ግንባሮች የጠላትን ኃይል ከባድ ሽንፈት እንዲያስተናግድ አድርጎታል። ጠላት በመካናይዝድ የታገዘ ከባድ ውጊያ በመክፈት በፋኖ ላይ ጥቃት ለማድረስና በፋኖ የተያዙ ቀጠናዎችን ለማስመለስ በሚል በሚያደርገው አውደ ውጊያ በፋኖ በኩል ጠንከር ያለ ያጠፋ መልስ እየተደረገ ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እንዲያስተናግድ እየተደረገ የሚገኝ ሲሆን በፋኖ በኩል በሚወሰዱ የውጊያ የበላይነቶች ታላላቅ ድሎች እየተመዘገቡ ቀጥለዋል። በአራቱም ክፍለ ሀገራት ግዳጅ የተቀበለው የጠላት ጦር ወታደራዊ ትጥቆችን በመያዝ ፋኖን እየተቀላቀለ ይገኛል። በተራዘመው ጦርነት ከፍተኛ ወታደራዊና ፖለቲካዊ ኪሳራ ያስተናገደው የብልጽግና ጦር ከስምሪት ቀጠናው እየወጣ የፋኖን ትግል እየተቀላቀለ ስለመሆኑ በየቀኑ የሚወጡ የግንባር መረጃዎች ያሳያሉ። በአገዛዙ ትዕዛዝ ያለ ፍቃድ ደሞዝ መቁረጥ አሳሳቢ ደረጃ ላይ መድረሱን እንባ ጠባቂ ተቋም አስታወቀ። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የንጉስ ሚካኤል አሊ ኮር አሃዶች በጋራ በመሆን ገነቴ ከተማን ተቆጣጠሩ። የንጉስ ሚካኤል ኮር የዘመቻ ባናዶ የተሳኩ ድሎችን በማስቀጠል ታላቅ ተጋድሎ እያደረገ የሚገኝ ሲሆን በዛሬው ዕለት ጥቅምት 5 2018 ዓ.ም የኮሩ አሃዶች ታላቅ ተጋድሎችን በማድረግ ገነቴ ከተማን ተቆጣጥረዋል። በወሎ ቀጠና ውስጥ ሳምንታትን ያስቆጠረው ከፍተኛ ተጋድሎ የቀጠለ ሲሆን ፋኖ በጠላት ስር የነበሩ ከተሞችንና ቀበሌዎችን መቆጣጠሩን ቀጥሏል። በዚሁ ቀጠና የገባው የብልጽግና ጦር የፋኖን በትር መመከት ባለመቻሉ በርካታ ቀጠናዎችን ለፋኖ እያስረከበ ጠላት በብዛት በሚንቀሳቀስበት ቀጠና እየመሸገ ይገኛል። በጎንደር የሚንቀሳቀሱት ሁለቱ የአማራ ፋኖ አደረጃጀቶች አንድነት መፍጠራቸውን ተከትሎ በርካቶች ደስታቸውን እየገለጹ ነው። በአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ እና በአማራ ፋኖ ብሔራዊ ኃይል ሰሜን አማራ በላይ ዘለቀ ዕዝ ከፍተኛ አመራሮች አንድነት ስምምነት ማድረጋቸውን የሚያሳዩ ፎቶግራፎችን በጋራ አሰራጭተዋል። በመሆኑም በርካታ ፋኖች፣ የፋኖ አመራሮችና ሌሎች አማሮች ደስታቸውን ገልጸዋል። ከነዚህም መካከል የአማራ ፋኖ ህዝባዊ ድርጅት አፋድ መሪ የሆነው አርበኛ እስክንድር ነጋና ከአማራ ፋኖ ብሔራዊ ኃይል አርበኛ ዘመነ ካሴ የደስታ መልእክታቸውን አስተላልፈዋል። የአርበኛ እስክንድር ነጋ መልእክት እንደሚከተለው ይቀርባል። አድማጭ ተመልካቾቻችን ተከታትለን እንመለስ። ጤና ይስጥልኝ። የፋኖ አንድነት የአማራ ህዝብ የህልውና ትግልን ጥንካሬ፣ ተሰሚነት፣ ተአማኒነትና የመጨረሻ ዕጣ ፈንታ የሚወስን ወሳኝ ጉዳይ መሆኑ ለሁሉም ግልጽ የሆነ እውነታ ነው። የአማራ የህልውና ትግል ጠባብ የፖለቲካ ጥያቄዎችን ለማስፈጸም የሚደረግ ትግል አይደለም። ለአማራ ህዝብ የጄኖሳይድ ህልውና አደጋ ምንጭ ሆኖ የተገኘው ዘረኛው ህገ መንግስት እንደመሆኑ መጠን ዓላማና ግባችን አሁን ያለው ዘረኛን ስርዓት ነቅሎ በአዲስ ህገ መንግስታዊ ስርዓት መተካት ነው። ከዚህ አኳያ ስለ ህገ መንግስት ጉዳዮች ዓለም አቀፋዊ መርሆችና መለኪያዎች ባሉበት ዘመን የምንኖር እንደመሆናችን መጠን ለፋኖ አንድነት መሰረት የሚሆኑት መርሆች በአብዛኛው ተሰርተው ያለቁልን ናቸው። እንደ አዲስ ሰርተን የምንስማማባቸው ጉዳዮች በቁጥር ትንሽና ቀላል የሆኑት ናቸው። ይህ መሰረታዊ እውነታ ጎልቶ በሚታይበት የትግል አውዳችን የፋኖ አንድነት እስካሁን እውን መሆን አለመቻሉ የፋኖ መሪዎችን በታሪክ ሲያስወቅሰን የሚኖር ጥቁር ነጥብ ነው። መልካም ነገር ከሚቀር ረፍዶም ቢሆን መሆኑ ሰናይ ነው እንደሚባለው አብዛኞቻችን የፋኖ መሪዎች በታሪክ ተጠያቂነት እንዳለብን ከተገነዘብን ውለን አድረናል። በዚህም ሳቢያ በሁሉም ወገን ይበል የሚያሰኙ ጅማሮችን እየሰራን እንገኛለን። በዚህ መንፈስ
ከላይ ነው ንጹህ ከላይ ነው ጥፋተኛ ሳንባባል ያለፈውን ነገር ሁሉ ትተን ወደፊት ብቻ እየተመለከትን ባለንበት ጊዜ የአፋብኃ አመራሮች በጎንደር ጠቅላይ ግዛት ጥቅምት 4 2018 ዓ.ም ተገናኝተው ከዚህ በኋላ በአንድነት ለመስራት ሁላችንም ደስ የሚያሰኝ ተግባራዊ ስራ ጀምረዋል። መላው የአማራና የኢትዮጵያ ህዝብ እንኳን ደስ አላችሁ። ግን ስራው ተጀመረ እንጂ አላለቀም። በጎንደር ያየነውን በአማራ ማሳደግ ይጠበቅብናል። በዚህ ረገድ የተጀመሩ የአንድነት ስራዎች ይበልጥ ተጠናክረው እንዲቀጥሉ ጥሪያችንን እናቀርባለን። ዘረኛው ስርዓት በቀዳሚነት አማራን ለጅምላ ማንነት ተኮር ፍረጃ፣ ጥላቻ፣ መገለል፣ መፈናቀልና ጭፍጨፋ ሰለባ ያደረገ ቢሆንም መርዝነቱ ግን ለመላ ኢትዮጵያውያን ነውና በጎንደር የተጀመረው አንድነት ወደ አማራ ካደገ በኋላ መቋጫው በኢትዮጵያ ይሆናል። አመሰግናለሁ። ድል ለአፋሕድና የአማራ ፋኖ ሁሉ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። ክብር ለሰማዕታት፣ ዘላለማዊ ክብር ለፈጣሪ። እስክንድር ነጋ ከአፋሕድ። አርበኛ ዘመነ ካሴ በበኩሉ ወንድሞቻችን አንድ ቃል እንድትናገሩ እንዳታዝኑ ፍጹማን እንድትሆኑ ሁላችሁም በጌታችን በኢየሱስ ክርስቶስ ስም ማለዳችኋለሁ። አንድ ልብና አንድ ሐሳብ ሁናችሁ ኑሩ፣ እንኳን ደስ ያላችሁ በማለት የሐዋርያውን ቅዱስ ጳውሎስ አባባላት ጠቅሶ ገልጿል። የስምምነቱ ዝርዝር ሐሳቦች ይህ ዜና እስከተጠናከረበት ጊዜ ድረስ አልተገለጠም። ከጸረ አማራው አገዛዝ ሰራዊት ጋር የሚደረገው ተጋድሎ በተለያዩ ግንባሮች የጠላትን ኃይል ከባድ ሽንፈት እንዲያስተናግድ አድርጎታል። ጠላት በመካናይዝድ የታገዘ ከባድ ውጊያ በመክፈት በፋኖ ላይ ጥቃት ለማድረስና በፋኖ የተያዙ ቀጠናዎችን ለማስመለስ በሚል በሚያደርገው አውደ ውጊያ በፋኖ በኩል ጠንከር ያለ ያጠፋ መልስ እየተደረገ ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እንዲያስተናግድ እያደረገ የሚገኝ ሲሆን በፋኖ በኩል በሚደረጉ የውጊያ የበላይነቶች ታላላቅ ድሎች እየተመዘገቡ ቀጥለዋል። የአለቆቹን ትዕዛዝ ብቻ ለማስፈጸም ጥቃት እየሰነዘረ የሚገኘው የአብይ አህመድ ሰራዊት በገባበት አውደ ውጊያ ሁሉ በፋኖ ሰራዊት እየተመታ ወታደራዊ ትጥቆችን እያስረከበ ይገኛል። የህልውና ትግሉን አጠናክሮ የቀጠለው ፋኖ በአማራ ህዝብ ላይ የተከፈተውን ጦርነት ከመከላከል ባሻገር ወደ ማጥቃት በመሸጋገር ለዓመታት በቀጠለው ጦርነት ግዙፍ ኃይል በመገንባት ከጠላት ጋር እየተፋለመ ቀጥሏል። በአንጻሩ ከባድ መሳሪያዎችን በመተማመን ውጊያ የሚገባው የብልጽግና ወታደር ከመደምሰስና እንዲሁም ምርኮኛና ቁስለኛ ከመሆን በዘለለ ውጤት ማምጣት ሳይችል ቀርቷል። ሰራዊቱ የደረሰበትን ወታደራዊ ኪሳራ ባልታጠቀው የአማራ ህዝብ ላይ በመወጣት ማለትም ንጹሃኖችን በመግደልና ልዩ ልዩ ግፎችን መፈጸሙን ቀጥሏል። በአራቱም ክፍለ ሀገራት ግዳጅ የተቀበለው የጠላት ጦር ወታደራዊ ትጥቆችን በመያዝ ፋኖን እየተቀላቀለ ነው። በተራዘመው ጦርነት ከፍተኛ ወታደራዊና ፖለቲካዊ ኪሳራ ያስተናገደው የብልጽግና ጦር ከስምሪት ቀጠናው እየወጣ የፋኖን ትግል እየተቀላቀለ ስለመሆኑ በየቀኑ የሚወጡ የግንባር መረጃዎች ያሳያሉ። በተለይም ከአገዛዙ ሰራዊት ጋር በመናበብ በህዝብ ላይ ጥቃት ሲፈጽም የቆየው የሚሊሻና የአድማ ብተና ኃይል የብልጽግና ተቋምን በማፍረስ ከቡድን እስከ ነፍስ ወከፍ መሳሪያዎች በመያዝ የፋኖ አደረጃጀቶችን በይፋ እየተቀላቀለ ይገኛል። ከሰሞኑ በስፋት ይህ የመክዳት እንቅስቃሴ በሸዋ ጠቅላይ ግዛት በሬማ ዙሪያና እንዲሁም በጎጃም ቀጠናዎች አዲስ ቅዳም ታይቷል። በሸዋ ጠቅላይ ግዛት የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ በሚንቀሳቀስባቸው ቀጠናዎች የአፄ ዳዊት ክፍለ ጦርን በርካታ ቁጥር ያላቸው የአገዛዙ ወታደሮች መቀላቀላቸውን መዘገባችን አይዘነጋም። እንዲሁም በትናንትናው ዕለት በጎጃም ጠቅላይ ግዛት የአፋብኃ ቴዎድሮስ ዕዝ ምዕራብ አማራ ቀጠና የኤፍሬም አጥናፉ ብርጌድ ፋኖዎች ከሚንቀሳቀሱበት ቀጠና አንዷ በሆነችው አዲስ ቅዳም በርካታ የብልጽግና ወታደሮች ለፋኖ እጅ ሰጥተዋል። በአገዛዙ ትዕዛዝ ደሞዝ መቁረጥ አሳሳቢ ደረጃ ላይ መድረሱን እንባ ጠባቂ ተቋም አስታወቀ። የመንግስት ሰራተኞች ከፈቃዳቸው ውጪ ከደሞዛቸው የሚቆረጠው ገንዘብ አሳሳቢና ህገወጥ ነው ብሏል። ተቋሙ ከህግ ውጪ የመንግስት ሰራተኞች ከደሞዛቸው የሚቆረጥባቸው ገንዘብ አሳሳቢ ደረጃ ላይ ደርሷል ያለ ሲሆን በጉዳዩ ላይ ተደጋጋሚ ቅሬታዎች እየደረሱ ነው ብሏል። ከቅርብ ጊዜ ወዲህ በሲዳማ ክልል በተለያዩ ወረዳዎች ያሉ መምህራን፣ የጤና ባለሙያዎችና
ሌሎች ሰራተኞች ፍቃዳቸው ሳይጠየቅ በብልጽግና ትዕዛዝ ከደሞዛቸው ላይ ገንዘብ እየተቆረጠባቸው መሆኑን ነግረውኛል ሲል እንባ ጠባቂው አስታውቋል። በተመሳሳይ በደቡብ ምዕራብ ኢትዮጵያ ክልል ዳውሮ ዞን በተለያዩ ወረዳዎች የሚሰሩ መምህራን ተመሳሳይ ጥያቄ ማቅረባቸውን ተናግሯል። ተቋሙ ማንኛውም የመንግስት ሰራተኛ ስምምነቱን በጽሑፍ ሳይገልጥ በፍርድ ቤት ትዕዛዝ ወይንም ደግሞ በሕግ በተደነገገው መሰረት ካልሆነ በፓርቲ ውሳኔ ብቻ ደሞዝን መቁረጥ ወይንም ደግሞ መያዝ እንደማይቻል ሊታወቅ ይገባል ብሏል። በመሆኑም ቅሬታ በቀረበባቸው አካባቢዎች አስቸኳይ እርምት ሊወሰድ ይገባል ሲል አሳስበዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።